በጣም የሚያስደንቅ አዲስ ነገር ወይም ደግሞ አዲስ መንገድ በእናንተ ህይወት ውስጥ አሁን ላይ እየተከፈተ ይገኛል። ነገር ግን መጀመሪያ ላይ ስትመለከቱ ያን ያክል ያልተለመደ እንግዳ የሆነ እናንተን የደስታ ስሜት ኤክሳይትድ ሆናችሁ ወይም ደግሞ የሚያጓጓ ህይወት እንዲኖራችሁ ሊያደርግ የሚችል ነገር ላይመስላችሁ ይችላል። በተቃራኒው ደግሞ እናንተ የተወሰነ ደስተኛ የሚያደርጋችሁንና ይበልጥ የሚያጓጓችሁን ነገር ለማድረግ ዝግጁ ልትሆኑ ትችላላችሁ። ምክንያቱም አሁን ላይ ይበልጥ የመነቃቃት ስሜት እንዲሰማችሁ ይበልጥ ሞቲቬትድ እንድትሆኑ የሚያደርጋችሁንና በንቃት ወደፊት አሳካዋለሁ ብላችሁ ያስቀመጣችሁትን ህልማችሁን ሊሆን ይችላል ወይም ደግሞ ራእያችሁን እንድታሳኩ የሚያግዛችሁ ነገር በዚህ ሰዓት የግድ ሊያስፈልጋችሁ ይችላል። በዚህ ጉዳይ ላይ ይሄ መነቃቃት ወይም ደግሞ ይሄ ሞቲቬትድ እንድትሆኑ የሞቲቬሽን ስሜት እንዲሰማችሁ ሊያደርጋችሁ የሚችል ነገር በቅርቡ ወደ እናንተ ያለምንም ጥርጥር የሚመጣ ይሆናል። በጣም በቅርቡ እናንተ በዚህ ጉዳይ ላይ ነገሮችን በቀና መልኩ የምትመለከቱ ከሆነ ያለምንም ጥርጥር ይህ ነገር በውስጡ የያዘውን ፖቴንሻል በግልጽ የምትመለከቱት ይሆናል። በዚህ ጉዳይ ዙሪያ ሌላ ቀርቶ ብዙም ግልጽ ያልሆኑ ወይም ደግሞ ብቁ አይደሉም፣ አይመጥኑም ብላችሁ አንዳንድ እድሎችን ውድቅ ላለማድረግ ላለመቀበል ጥረት ባታደርጉ የተሻለ ነው የሚሆነው። ምናልባትም ለዚህ ነገር አሁን ላይ የሚያስፈልገው ያ እናንተ ብቁ አይደለም ብላችሁ ያልተቀበላችሁት ነገር ሊሆን ይችላል። እናንተ ማየትና መገመት ከምትችሉት በላይ ከሚገባው በላይ ሊያጓጓችሁ ይበልጥ ኤክሳይትድ እንድትሆኑ ሊያደርጓችሁ የሚችሉ ነገሮች ወደ እናንተ የመምጣት እድላቸው ከፍተኛ ነው። ስለዚህ ነገሮችን ውድቅ ላለማድረግ ወይም ደግሞ ብቁ አይደሉም ብላችሁ ላለመተው ጥረት ብታደርጉ የተሻለ ይሆናል ማለት ነው።